ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ ቤተሰቦቼ ማለት ነው። ዛሬ ደግሞ ወጣ ብያለሁ ማለት ነው። እንደዚህ በጣም የሚያምር ቦታ ላይ፣ በጣም ደስ የሚል ቦታ ላይ ዘና ላረጋችሁ ወጥቻለሁ ማለት ነው። እንግዲህ እንደተለመደው አንዳንድ ቦታ ላይ ስንሄድ ማለት ነው እንደዚህ ራሳችሁን በ15 ቀንም ሆነ በሳምንትም ሆነ ወጣ ብላችሁ ራሳችሁን ፍሪ ማድረግ ራሳችሁን ደግሞ የሆነ ምን ልበላችሁ ቴኬር ማድረግ አለባችሁ። ብዙ ጊዜ ማለት ነው እኛ ማዳም ቤት የምንሰራ ልጆች ወደ ውጭ መውጣት ውጭ ሄደን እንትን ማለት አንችልም። ለምን እንደው አላቅም። እኔ በበኩሌ ግን ቢያንስ እንደው አልወጣውም ብል በ15 ቀን ራሱ ወጥቼ ራሴን ፍሪ ማድረግ አለብኝ ማለት ነው። ቢያንስ ከቻልኩ በሳምንት እወጣለሁ፣ ችሎታና አቅሙ ካለኝ ማለት ነው። ተቻልኩ። ግን አንዳንድ ጊዜ ስራ ይበዛል። አንዳንድ ጊዜ ደግሞ እኔ ስራን በዝቶ ሳይሆን በራሴ እንትን መውጣት የማልፈልግባቸው ቀናቶች አሉ። ለምን ደስ የማይለኝ ቦታ በቃ እኔ እንጃ ልወጣ አልፈልግም። ሴትዮ የራሱ ሂጂ ውጭ ብትለኝ ራሱ ክፍሌ ውስጥ ቁጭ ብዬ ራሴን ቴኬር ማድረግ ቁጭ ማለት የሆነ መጽሐፍ ማንበብ የሆነ በቃ መጽሐፍ ቅዱሶችን አነባለሁ። የተለያዩ መጽሐፎች አሉኝ፣ እነሱን አነባለሁ። የሆነ ደግሞ ራሴን ማዳመጥ ታውቃላችሁ። አንዳንድ ጊዜ ብዙ እህቶቻችን ብዙ ጊዜ ጉዳት የሚደርስባቸው ምን እንደው ታውቃላችሁ? ቁጭ ብለው ራሳቸው ምን እንደሚፈልግ ራሳችንን ምንድን ነው ውስጤ የሚፈልገው ብለው የማያዳምጡ ልጆች አሉ። ዝም ብለው ስራ ወይ ደግሞ ሰው በመራቸው መንገድ የሚሄዱ ሰዎች አሉ። ዝም ብለው እንደዛ መሆን የለበትም እህቶቼ። አንዳንድ ጊዜ ይሆንላችሁ የሆነ ቦታ ላይ ራሳችሁን ሳታጨናንቁ ቁጭ ብላችሁ ወይንም ተኝታችሁ ወይንም ደግሞ ክፍላችሁን ትዘጉና ብዙ ጊዜ ያው ክፍል የሌላቸው ልጆች ሊኖሩ ይችላሉ። ግን በአይኖራችሁ እንኳን የሆነ ቦታ ላይ ተሄዱና ተወጡና የሆነ ቦታ ላይ ቁጭ ብላችሁ እኔ ምንድን ነው የምፈልገው? ጭንቅላቴ ምንድን ነው የሚፈልገው? ምንድን ነው እረፍት እንዴት ነው የምሰጠው ማለት አለባችሁ። ብዙ ጊዜ ጭንቅላታቸውን እረፍት የማይሰጡ አሉ። ሁሌ በስራ የሚያጨናንቁ፣ ሁሌ ደግሞ እኔ ሀገር ገብቼ ምንድን ነው የማደርገው? እኔ ሀገር ገብቼ ምንድን ነው የምሆነው? እኔ ሀገር እንድኮኜ ይሄ ለእናቴ፣ ይሄ ለወንድሜ፣ ይሄ ለጎረቤቴ፣ ይሄ ያ መሆን የለበትም። መቼ ነው አግብቼ የምወልደው? መቼ ነው የራሴን ህይወት የምኖረው? ብዙዎቹ በዚህ ጭንቀት ህይወታቸውም እየተበላሸ ህይወታቸው ራሱ አደጋ ላይ የሆነ ያሉ ልጆች አሉ። ያ መሆን የለበትም። ህይወት አጭር ነች። አጭር እንደመሆኗ እናንተ ደግሞ ህይወታችሁን ይህን ህይወት ኖሬዋለሁ ወይ? ይህን ህይወት ደግሞ እንዴት ነው የምኖረው? እስካሁንስ የኖርኩት ለማን ነው? ከዚህስ በኋላ የምኖረው ለማን ነው ብላችሁ ራሳችሁን ጠይቁት። ራሳችሁን ስትጠይቁት ደግሞ የሆነ ቦታ ላይ ሆናችሁ የሄዳችሁ እየሰራችሁ አይደለም ማሰብ ያለባችሁ። ቁጭ ብላችሁ የሆነ ሰዓት ላይ ተኝታችሁ ራሳችሁን በደንብ ማዳመጥ አለባችሁ። በደንብ ውስጤ ምንድን ነው የምፈልገው? ነገ ምን መሆን ነው የምፈልገው ማለት አለባችሁ። ከዛም በኋላ ደግሞ ውስጣችሁ የተቀበለውን ውስጣችሁ ማድረግ የምትፈልጉትን ማድረግ ትችላላችሁ። አንዳንድ ሰዎች በሰው የሚመሩ አሉ። አንዳንድ ሰዎች ደግሞ በሰው የሚሄዱ ሰዎች አሉ። እከሌ ወይኔ አንቺ ዛሬ አገር ከገባሽ ነገ ምን ትሆኛለሽ? ብሩ ሲያልቅ ትሞቻለሽ። በቃ ሌላ ስደት ትሄጃለሽ። ኦፍኮርስ እኔ ሰው መርቶኝ አይደለም፣ ራሴ ውስጤ የተቀበለውን ነገር ማድረግ እችላለሁ። ኦኬ ስደት ላይ ደግሞ እንዋርሽ ሳታገቢ ሳትወልጅ ብለው በጣም ብዙዎቹ የሚወሰውሷቸዋል። ከዛ ምንድን ነው የምትሆኑት? የማትፈልጉት ህይወት ውስጥ ትገባላችሁ። ከዛ ምንድን ነው የምታደርጉት? የማትወጡት ቦታ ላይ ትገባላችሁ። ለምን?
እኔ መክሬሻለሁ ወይ አንቺ አላገባሽ፣ አንቺ አልወለድሽ፣ እንደዚህ ሆነሽ፣ እንደዚህ ተፈጥሮ፣ እንደዚህ ተደርጎ ምንድነው? እድሜ 30 ነው፣ እድሜ 35 40 ገብተሻል፣ 50 ገብተሻል፣ ፊትሽ ተጨማዷል። አንቺ ነገ ማንም ጠያቂ የለሽም፣ ማንም ፈላጊ የለሽም ብለው ራሳችሁን የሚያሳምኗችሁ ሰዎች በጣም ብዙዎች ናቸው። እዚህ ላይ ልንገራችሁት እኔ ማለት ነው ማንም አለኝ ማንም አልሰማም። ድሮ በሰው ተመርቼ ነበር። መቼ? ከ6 እና ከ7 ዓመት በፊት ሰዎች እንደፈለጉ ያሽከረክሩኝ ነበር። የእውነት ማለት ነው። ይህንን አትብልኝ ካሉኝ ያንን ነገር አልበላም ነበር። ይህንን ገንዘብሽን እንዲህ አታድርጉ ካሉኝ ያንን እነሱ በሚመሩ መንገድ ነበር የሚሄደው። ሳይ ለካ እነሱ ወድቀው አንቺንም ይዘውሽ እንድትወድቅ ይነሯል የሚፈልጉት። እነሱ ወድቀው አንቺንም ይዘው ጥርቅ ብለው ገደል እንዲገቡ ነው የሚፈልጉት። ለምን ብትሉ እነሱ ሰርተው ወይ ያላለፈላቸው ወይ ሰርተው ደግሞ ቁም ነገር ላይ አልዋሉም። ያላሉበት ምክንያት ምንድን ነው? አንደኛ በራሳቸው ኮንፊደንስ የላቸውም። ሁለተኛ ደግሞ በራሳቸው እምነት የላቸውም። ሶስተኛ ደግሞ የበታችነት የሚሰማቸው ሰዎች አሉ። አራተኛ ደግሞ ምንም ማድረግ የማይችል ሰው ሆኖ ነው ራሳቸው እንትን የሚሉት። እኔም ከዛ ውስጥ አንዷ ነበርኩ። ለምን በቃ የሆነ ነገር ካሉኝ ወይ ይህን ነገር እኔ ማድረግ አልችልም፣ ይህን ነገር ላይ መድረስ አልችልም ብዬ የማስብ ልጅ ነበርኩ። ዛሬ ግን እንደዛ አይደለሁም። የሚገርማችሁ ዛሬ በራሴ ኮንፊደንስ፣ በራሴ እምነት፣ በራሴ አላማ፣ በራሴ እቅድ የምሄድ ሰው ሆኛለሁ። ዛሬ እንደዛ በራሴ የምኖር ሰው ሆኜ ስገኝ ወይ መድኃኔዓለም የሚወዱ ሁሉ ጠልተውኛል። ያኔ ድሮ ዝቅተኝነት ከነሱ እኩል ዝቅተኛነት እየተሰማኝ የምኖር ልጅ ስለሆንኩ ይወዱ ነበር። ዛሬ ግን እኔ በራሴ እኔ ዝቅተኛ ሰው አይደለሁም፣ ሰርቼ የምኖር ነኝ። ከማንም አላንስም፣ ከማንም በላይ ነኝ። ኮንፊደንስ ይኖራችሁ። ምንም ነገር ስታረጉ በራሳችሁ ኮንፊደንስ ሂዱ። ለምንድን ነው የበታችነት የሚሰማችሁ? አንድ ነገርም መስራት እችላለሁ ብላችሁ ከጀመራችሁ ያንን ነገር እችላለሁ ብላችሁ እስከ መጨረሻው ሂዱበት። ወይን ታሸንፋላችሁ ወይን ትሸነፋላችሁ። አንድ ሰው ኳስ ሜዳ ላይ ሲገባ ማለት ነው፣ ኳስ ሜዳ ላይ ሲገባ ወይ ይሸነፋል ወይ ያሸንፋል። ወይ ዋንጫውን ይዞት ይወጣል ወይ ደግሞ አለ ዋንጫ ይወጣል። አለ ዋንጫም ቢወጣም ነገ ደግሞ ሌላ ቀን ነው፣ ሌላ ነገር ስለሆነ ያንን ዋንጫ ለመብላት 10 ጊዜም ብትወድቁ 10 ጊዜም ትነሳላችሁ። መጨረሻ ላይ ግን ወይ በ10ኛው ወይ በ11ኛው ዋንጫውን ይዛችሁ ትወጣላችሁ። በጣም በህይወቴ ብዙ ጊዜ ወድቄያለሁ። በጣም በህይወቴ ብዙ ጊዜ ተሸንፌያለሁ። ዛሬ ግን እኔ ዋንጫውን ተሸልሜዋለሁ። አያችሁ፣ እንደዚህ ዋንጫውን ተሸልሜው ይዤዋለሁ። አንዳንድ ሰዎች ሽንፈት ሞት ይመስላችኋል። ሽንፈት ሞት አይደለም። በህይወታችሁ ትሸነፋላችሁ፣ ትነሳላችሁ፣ ትወድቃላችሁ። ወድቆ መነሳት ሽንፈት አይደለም። ለምንድን ነው ሽንፈት የሚመስላችሁ? እኔ ወድቄ በመነሳቴ ሽንፈት አይደለም። ካልወደቁ ካልተነሳው፣ ካልወደቁ ካልተነሳው የቱ ጋ ነው ዋናው እንትን? የቱ ጋ ነው ዋንጫውን ተሸልሜ የምወጣው? መውደቅ መነሳት ምንም አይደለም። የሰው ልጅ ያጣል፣ ያገኛል፣ ይወድቃል፣ ይነሳል፣ ይወድቃል፣ ይነሳል። ኦፍኮርስ መውደቅ መነሳት አለ። ግን ሁሌም እንደወደቃችሁ አትቀሩም። ጠንካራ ሁኑ፣ ስሩ፣ በርቱ። አላማችሁን እስከምታሳኩ ድረስ የትኛውን ቦታ ላይ ብትሆኑ አላማችሁን ካላሳካችሁ ወደ ኋላ እንዳትመለሱ። ሰው ምን አለኝ፣ ሰው ምን ይለኛል ብላችሁ ደግሞ ራሳችሁን እንትን እንዳትሉ።
ሰው ምን አለኝ አላለኝ አይ ዶንት ኬር። እኔ ለምለም ነኝ፣ ለምለም ነኝ፣ ነገም ለምለም ነኝ፣ ዛሬም ለምለም ነኝ። ስለ ሰው ምንም አይጠቅሰኝ። ሰው ሁሌም ጉድፈትሽን ነው እንጂ ውድቀትሽን ነው እንጂ እድገትሽን አይፈልግም። የትኛውም ሰው ከቤተሰብ እስከ ጓደኛ፣ ከጓደኛ እስከ ማንኛውም ሰው ያንቺን ውድቀት ነው የሚፈልገው። ስትወድቂ ነው ደስ የሚላቸው። ስትወድቂ ነው የነሱ ደስታ የሚያስደስታቸው። ስትለወጭና የሆነ ቦታ ላይ ስትደርሽ ማንም ደስ አይለው። እና አመሰግናለሁ። ዩቲዩብ ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። እንግዲህ ይጠቅማችኋል ብዬ መልእክት አስተላልፌያለሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር በሁላችንም